ሰላም ደርስ ላይፍስታይል ቤተሰብ ተከታታዮች እንዴት ናችሁ? አርሴማ ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ በጣም። ዛሬ ቅዳሜ ነው። ከነገ ወዲያ ሰኞ ትራቭል አድርጋለሁኝ ወደ ኢትዮጵያ ልመለስ ነው። ግን ምንም ሻንጣ አላዘጋጀሁኝም። ላይክ ምን እየጠበኩኝ እንደሆነ ምን ፈልጌ ምን አስቤም እንደሆነ እኔ አላውቅም። ግን ዝም ብዬ ተንቼ ቲክቶክ ሳይ ምናምን የነበረው የዛሬ ሳምንት አካባቢ ነው ፈተና የጨረስኩት እና ይሄንን ሳምንት በሙሉ በቃ ዝም ብዬ ሪላክስ አድርግ ነበረ። ምን አስቤ እንደሆነ እኔ አላውቅም። እና አሁን አብረን ሻንጣ እናዘጋጃለን። በዛ ደግሞ አንዳንድ ነገሮችን እስቲ እናውራ። ሌትስ ቶክ ሌትስ ሃቭ አ ቻት ካወራን ቆይተናል በጣም። ስለዚህ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጋችሁ ይሄንን ቪዲዮ እስከመጨረሻ መመልከታችሁን እንዳትረሱ እና ደግሞ ኮሜንት፣ ላይክ ኤኒቲንግ ማድረግ የምትችሉትን ነገር አድርጉ። እንግዲህ ያ ሌትስ ጎ። እዚህ ጋር እንግዲህ እንደምታዩትኝ አንድ ቁም ሳጥን አውጥቻለሁኝ። ከዚህ በኋላ ደግሞ ሌሎችም አሉ። ቀስ ቀስ እያለኝ ያወጣሁኝ ነው ያሰብኩትኝና በዛው እዚህ ጋር ሁለት ሻንጣዎች አሉኝ። ሁለት ሻንጣ ይዤ የሚሄደውና እዚህ ማስቀረውን ደግሞ ላይ የምታዩት ሻንጣ እዛ ጋር ቀይ ሻንጣ ለምታያችሁ ሆነ አላውቅም። እዛ ውስጥ ነው ላደርግ ያሰብኩትኝ። ስለዚህ ቅድሚያ የምወስደውን ነገሮች ላደርግና ከዛም በኋላ ማልወስዳቸውን ወደ ኋላ አስቀርቼ እዛ ውስጥ መጨማመር ብቻ ነው ማለት ነው። አንዳንድ ልብሶቹ ማለት ነው በአጠቃላይ እዚህ ከመጣኝ አንድ ቀን ራሱ ለብሻቸው አላውቅም እና እዛም ቤት ደግሞ የምለብሳቸው ስለማይመስለኝ አሁን ይሄ እዚህ ቢቀርም በጣም ነው የምወደው ይሄን ቀሚስ፣ ግን ደግሞ አንድ ቀን እዚህም ለብሻ አላውቅም፣ እዛም የምለብሰው አይመስለኝም። እና አሁን ማለት ነው ይሄንን ቪዲዮ ልሰራላችሁ ያሰብኩበት ምክንያት አንደኛ ደረጃ አንዳንድ ነገሮችን ክሊር ማድረግ ስለፈለኩኝ ነው። እሱም ምንድነው ብዙ ጊዜ ቶሎ ቶሎ ቪዲዮ ፖስት አላደርግላችሁም እና እሱን ደግሞ ለምንድን ነው የሚለውን ነገር ማውራት ስለፈለኩኝ ነው። እኔ እንደምታውቁትኝ እዚህ ነው የምኖረው፣ ተማሪ ነኝ እና ክላስ ከዛ ቤት ላይክ ዶርም ውስጥ ከዛ ጂም በሄድ ነው። ከዛ የተለየ ምግብ ማብሰል ምናምን ነው እንጂ ማድረገው የተለየ ነገር ማድረገው ነገር የለኝም። እና ለእናንተ ደግሞ ምን አይነት ነገር ማሳየት ይችላል? የዴይ ቱ ዴይ ላይፌ ምንም የተለየ ነገር የለውም። ስለዚህ ለእነሱስ ቢሆን የተለየ ነገር ምን ላሳያቸው እችላለሁ ብዬ ስለማስብ ነው። እና እኔ በግሌ ቲክቶክ ቪዲዮዎችን ቲክቶክ እንኳን እሺ ኢትስ ኦኬ ዩቲዩብ ቪዲዮዎችን ምናምን ሳይ ማለት ነው ዋትስ ዘ ፖይንት ኦፍ ዲስ ቪዲዮ ብዬ ብዙ ጊዜ አስባለሁ። ይሄ ቪዲዮ ምንድነው ሊነግረን የፈለገው ምንድነው ማስተላለፍ የፈለገው የሚለውን ነገር አስባለሁኝና የኔንም ቪዲዮ ደግሞ እዚህ ውስጥ ማስተላለፍ የፈለኩት ነገር ምንድነው ያለኝ ቁም ነገሬ ምንድነው ነገር አይደለ። ከዚህ ይሄንን ቪዲዮ ሰዎች ቢመለከቱት ምን ይጠቀሙበታል ብዬ አስባለሁኝና ብዙ ጊዜ ቭሎግ ብሰራላችሁ ምናምን ደስ ይለኛል። ግን ደግሞ ሁሉ ጊዜ ተደጋጋሚ ሲሆን ምንድነው እሱ የሚጠቀሙት ብዬ አስብና በዛ ነው የተሻለ ነገር ደግሞ ለመፈለግ በፈለኩኝ ቁጥር ረጅም ጊዜ ውስጥ እየወሰድኩኝ እመጣለሁኝ ማለት ነው። ያ ነገር ደግሞ ቶሎ ቶሎ እንዳልፖስትላችሁ ያደርገኛል። አሁንም ደግሞ እንደምታዩት አክቹአሊ ሻንጣ ማዘጋጀት ከዚህ በኋላ እኔ ቻናል ውስጥ እንደ ትራዲሽን የሆነው እንጂ ዝም ብሎ ትሬንድ ነገር አይደለም። ሻንጣ እናዘጋጅ ብዬ አሁን ብዙ ቪዲዮችን ሰርቼላችኋለሁ። ከዚህም በኋላ እሰራለሁ ሲመስለኝ የዛሬ ዓመት ስመጣ አልሰራሁላችሁም። ኢትዮጵያ ሆኜ ሻንጣ እናዘጋጅ ብዬ አልሰራሁም። ትዝ ይለኛል። ያልሰራሁበት ምክንያት ደግሞ ማለት ነው ሻንጣ ሳዘጋጅ አርፍጄ ነበር ሻንጣ ያዘጋጀሁትኝ። እንዴት መሰላችሁ? ኢትዮጵያ ልክ ስሄድ በጣም አጭር ጊዜ ስለነበር ይሁን ምን ይሁን አላውቅም፣ ግን ወደዚህ መመለስ አልፈለኩም ነበር። እዛ ያለው ነገር ተመቸኝ፣ ደስ አለኝ። መውጣት ነው በቃ መደሰት ነው፣ ከጓደኞቼ ጋር እየወጡ መዝናናት ነው ምናምን ሳቅ ጨዋታ ነውና ጥለሽው አትሂጂ ነገር አለኝ። እዛ እኮ ብቻሽን ነሽ ብሎ ወደዚህ ለመምጣት አልጓጓሁኝም ነበረ። ከዛም በኋላ በዛ ምክንያት ሻንጣ አላዘጋጀውም ነበር። ለዛ ልክ አርፍጄ ሳዘጋጅ እንኳን አይደለም ቪዲዮ ልቀርጽ የትራቭል ማድረግ የዛን ቀን ማለት ነው 1 ሰዓት 2 ሰዓት ቀርቶኝ ራሱ ሻንጣ ውስጥ ቁጭ ብዬ እያስተካከልኩት ነበር። ከማዘሬ ጋር ራሱ ስጣላ ነበር፣ ትዝ ይለኛል። በዛ ምክንያት ቪዲዮ አልሰራሁላችሁም። ዛሬም እንደምታዩትኝ እንግዲህ እንደነገርኳችሁ አርፍጄ ነው ሻንጣ እያዘጋጀ ያለሁት እና እውነቱን ስነግራችሁ ወደ ኢትዮጵያ የሚሄድ ብዙም ኤክሳይትመንቱ የለኝም። አሁን ደግሞ ሂር ሚ አውት ማናችሁም ከመናደዳችሁ በፊት ስሙኝ። እዚህ እንዴት ብዬ ልንገራችሁ? እዚህ አሁን 1 አመት ኖርኩኝ። ከዛ መጀመሪያ ስመጣ ማለት ነው ከዛ ተመልሼ ሄድኩኝ። ይሄን ሻንጣ ቆይ ላዙረው። እዚህ 1 አመት ኖርኩኝ። ከዛም በኋላ ተመልሼ ሄድኩኝ ኢትዮጵያ። ልክ ለሄድ ስለ አካባቢ የዛሬ አመት አካባቢ ብዙም ኤክሳይትመንት አልነበረኝም። አንዴ ይሄንን ቦታውን ስለለመድኩት ወደዛ ደግሞ ኮምፈርት ዞንን ጥሎ የሚሄድ ነገር አለ። ኮምፈርት ዞንን የለመድኩትኝን ነገር ማለት ነው ጥዬ እንደሚሄድ ነገር ተሰምቶኝ ብዬ ነበር ስለነበረው። ከዛም በኋላ ኢትዮጵያ ደግሞ ደርሼ ልክ ወደዚህ ልመጣ ስለ ወደዚህ መምጣት ደግሞ አልፈለኩም ነበር።
ፕሊስ እንደዚህ ላይክ በሌላ ነገር እንዳታዩትኝ እንደዚህ ቅብጣት ምናምን ሳይሆን በጣም ግሬትፉል ነኝ እንደዚህ አይነት ላይፍ ስለምኖር ትራቭል ማድረግ በመቻሌ ምናምን በጣም ደስተኛ ነኝ። በጣም ደስ ይለኛል። ግን ደግሞ ሰው አይደለሁኝ የሆነ የለመድኩትኝን ነገር በአንዴ ደግሞ ስቶ አሁን ለምሳሌ ይሄንን ዶርም እንግዲህ ብቻዬን ስኖርበት አመት ሆኖኛል። አሁን የዛሬ አመትም ስመጣ እዚህ አይደለም የምኖረው። ባለፈው ዕለት እንደነገርኳችሁ ከዶርም ውጡ ስለተባለን እዚህ መኖር አልችልም። ስለዚህ ተመልሼ ይሄንን ቦታ እዚህ ክፍል ውስጥ መኖር እንደማልችል ሳስበው ምናምን በቃ አይደለ የሚያስከፋ ነገር አይ ትንሽ ጊዜ ቢኖረኝ ነገር ብዬ ያንንም ጥዬ ላለመሄድ ነው መሰለኝ ሻንጣም ለማዘጋጀት የዘገየሁት። እዚህ ሞር ሰው በተዋወቅኩኝ ቁጥር ደግሞ ማለት ነው እዚህ በቃ አይደለ ኦኬ ህይወት ጀመርኩኝ። እዚህ ጋር ደግሞ የሆነ ነገር መላመድ ጀመርኩኝ ስል ኖ አንቺ በቃ መሄድ አለብሽ ወደ ሀገርሽ ሲባል ደግሞ አይደለ ከዛ ደግሞ እሺ ብዬ ልክ ወደ ሀገሬ ስሄድ ልክ እዛ ደግሞ ትንሽ መላመድ ስጀምር በቃ ወደዚህ ተመለሽ እንደዚህ ነካ ነገር ብቻ አይደለ እንደዛ ነገር ሲሆንብኝ ነው እንትን ማለት የሚሰማኝ ነገር እንጃ ትራቭል ማድረግ ልፈልግ አላውቅም ነገር ነው እንጂ ለዚህ ለጆርኒው ምናምን ግሬትፉል ሳልሆን ቀርቻ አይደለም። በጣም ደስ ይለኛል። ግን ደግሞ እንዴት ነው ታዲያ መቼ ነው ህይወትን የምኖረው ነገር አለ። ምክንያቱም በ3 ወር ጊዜ ውስጥ የተለየ ምንም ነገር አላደርግም። እዛ መላመድ ነው የምችለው። ልክ መላመድ ሲጀምር ደግሞ አይ በቃ ነኝ እዚህ ደግሞ ልክ ስመጣ ከካልቸሩም ጋር ከአየሩም ጋር ከሰዎች ጋር ምናምን ደግሞ ተዋወቅኩኝ ብዬ 6 ወር 7 ወር ከቆየሁኝ በኋላ 8 ወር ስጨርስ በቃ ነኝ ተመለሽ ይባላል። እንደዛ አይነት ነገር ነው የሆነብኝ። ከዛም በኋላም እንግዲህ በዛ ምክንያት ሆኖ ሳላዘጋጅ ቀረሁ ማለት ነው። ዛሬ እንዳልኳችሁ ቅዳሜ ነው፣ ነገ እሑድ፣ ከዛ ሰኞ 12 ሰዓት ተኩል ሲል ነው ከዚህ የምነሳው። በረራዬ ወደ 6 ሰዓት አካባቢ ነው። እኔ ደግሞ ከዚህ 12 ሰዓት ወጥቼ እዛ እስከ 3 ሰዓት እንኳን ብደርስ ኤርፖርቱ ሩቅ ስለሆነ እኛ እስከ 3 ሰዓት እንኳን እዛ ብደርስ ከዛም በኋላ ከ3 ሰዓት እስከ 6 ሰዓት ደግሞ ሻንጣዬን ምናምን ሳስገባ ሰዓቱ ደረሰ ማለት ነው። እና ደግሞ እንደምትመለከቱኝ ፀጉሬም ገና እንደዚህ ነው። በጣም ብዙ ነገሮችን ማድረግ አለብኝ። ክፍሌንም አጽድቼ ነው የምወጣው። ፍሪጁን አጸዳለሁኝ እንዳለ እቃዎቼ ምናምን እንትንላለሁኝ ብዬ አስቤያለሁኝ። እዚች ደግሞ ማድረጋት የነበረች ፀጉር ስላለች እዚች ብትሆን እና የማደርጋቸው ብዙ ነገሮች አሉኝ። እነሱን ገና ስላላደረኩኝ አሁን ማድረጊያ ሰዓት ነው ብዬ የተሰማኝ ነኝ። አሁን ከዚህ በላይ እንኳን ምንም ነገር ወደ ኋላ ማድረግ አልችልም። ነገር አለ አይደል? ከዚህ በላይ ምንም ፕሮክራስቲኔትም ሆነ መሄድ አልፈልግምም ሆነ ምንም ነገርም ማድረግ አልችልም ብዬ ገና ከእንቅልፌ ተነሳሁኝ። ሻሽ አድርጌ ነበር። ሻሼን አውልቄ ነው ይሄንን ቪዲዮ መስራት የጀመርኩት ማስተካከልም የጀመርኩት። እና በዚያው አጋጣሚ ደግሞ ለእናንተ ምን ማለት ፈልጋለሁ፣ አንደኛ ደረጃ እንድሰራላችሁ የምትፈልጉ ቪዲዮ ካለ ኢትዮጵያን በምቆይ ጊዜ ኢትዮጵያ ቆይቼ ተመልሼ እመጣለሁ ወደዚህ። ኢትዮጵያ በምቆይ ጊዜ እንድሰራላችሁ የምትፈልጉት ቪዲዮ ካለ እንደዚህ አይነት ቪዲዮ ስሪልን ብላችሁ ብትነግሩኝ እነግራችኋለሁ። እኔ በተቻለኝ አቅም እናንተን የሚጠቅም ቪዲዮ ለመስራት ስለምሞክር ነው የማልፖስትላችሁ እንጂ ኦልሞስት በየቀኑ በሚባል ደረጃ ከጓደኞቼ ጋር እንወጣለን፣ እንዝናናለን፣ ቦታዎች እናያለን ምናምን እና እሱን እየቀረጽኩኝ እንደማንኛውም ሰው መልቀቅ እችላለሁ። ግን what's the point የሚለው ነገር ነው ወደኋላ እንትን እያለኝ ያለው እኔንም አይገስ። ስለዚህ በዚሁ አጋጣሚ እንትን እንድላችሁ የምትፈልጉት ካለ እንድሰራላችሁ የምትፈልጉት ካለ እንዳልኳችሁ እንትን በሉ። እዚሁ ደግሞ በቻልኩት አቅም እዚህ ውስጥ ልብሶቼ እንዳለ ለማድረግና በዛኛው ሻንጣ ደግሞ ጫማዎቼ እና ደግሞ ወደ ቤት ይዣቸው ልሄድ ያሰብኳቸውን ነገሮችን ነው ልከት ያሰብኩት። እነሱም ደግሞ ለክሪስማስ ጊዜ የገዛሁትኝ ስጦታዎች አለ። አሁንም ደግሞ ቤት ላይክ ቻኮሌት ምናምን የገዛሁትኝ ለቤተሰቦች ስላሉ እነሱን እነዛ ውስጥ ልከት ያሰብኩት። ስለዚህ እዚህ ውስጥ በተቻለኝ አቅም ከ23 ኪሎ ግራም በላይ ያልሞላ ላደርግ ነው ያሰብኩት። እና with that being said አንዳንድ ነገሮችን ደግሞ እዚህ አሁን በኖርኩኝ ጊዜ በዚህ ስፔሻሊ ደግሞ አሁን የዛሬ ዓመት እንደምታውቁትኝ ከሁለት ሰዎች ጋር ነበር የምኖረው እና አይ ቲንክ የዛሬ ዓመትም የሰሩትን ቪዲዮ ሻንጣና አዘጋጅ ብዬ ምን ተማርኩኝ የሚለው ነው መሰለኝ። I don't remember ግን እንደዛ አይነት ነገር የምሰራ ሰው ነኝ። ላይ የሆነ ደስ እላለሁ። ምን ተማርኩኝ የሚለውን ቪዲዮዎችን እንግዲህ አሁን በዚህ ዓመት ደግሞ ብቻዬን ስኖር ከማንም ሰው ጋር ሳልኖር ምን ተማርኩኝ የሚለውን ነገሮችን ደግሞ ልንገራችሁ በዚሁ አጋጣሚ። ቪዲዮን ላለማርዘም ሞክራለሁኝ። አይዟችሁ፣ እንዳትሰላችሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ኮሜንት ደግሞ ማለት የምትፈልጉትን ደግሞ ኮሜንት ላይ ማለት ትችላላችሁ።
ይሄን ቪዲዮ ላይክ አድርጉት። አይ ቲንክ ሽቶች ምናምንም እዚህ ውስጥ በመሃል ብከት ይሻላል እንዳይሰበር ሲገጫገጭም። አልተሰበረም፣ ባዶ ካርቶን ነው። ካርቶኖችን አለመጣል የሚጠቅማችሁ እንግዲህ ለዚህ ነው። አሁን ትራቭል ሳደርግ ምን ጠርሙሶቹ ብቻ ተሰበሩብኝ ብዬ አላስብም፣ አልፈራም። ያሉኝ እንግዲህ እነዚህ 4 ሽቶች ናቸው። 2ቱ ኦልሞስት አልቀዋል፣ ግን ትንሽ ስላላቸው እነሱን እንጠቀማለን። 3ቱ አክቹአሊ ይሄ 3ቱ አልቋል። ከወደቀም ልብሴ ላይ ነው የሚወድቀው ብዬ ነው። ይሄኛው ግን ሙሉ ነው። አይዶ ነው የሚታያችሁ ከሆነ ይሄኛው ትንሽ ነው ያለው። እነዚህም እንደዛው እና በዚህ አመት ብቻዬን ሲኖር ምን ተማርኩኝ የሚላቸውን ነገሮች ደግሞ ሲነግራችሁ፣ አንደኛ ደረጃ እኔ በጣም ከባድ ሆኖ ያገኘሁት ነገር ከሰው ጋር መኖርን ነው። የዛሬ አመትም ብዬዋለሁኝ እና ግን አሁን ላይ አብሮ መኖርን ሳይሆን ጓደኞች ምናምን ብዬ ማውን ሊይዛቸው ያሰብኳቸውን የሞከርኳቸውን ሰዎች ነበሩና ከሰዎች ጋር ብዙ ጊዜ አብራችሁ ስትቀልዱ ሪስፔክት እየጠፋ ይመጣል። ሪስፔክት ደግሞ ላይክ ወሳኝ ነገር ነው። አብረን እንቃለድ፣ ግን ደግሞ ሪስፔክትፉል በሆነ መልኩ አለ አይደል? ስለተቃለድን መናናቅ የለብንም ነገር እንደዛ አይነት ነገሮችን ያጋጠመኝ ከብዙ ሰዎች ጋርም እንድርቅ ያደረገኝ ልክ ከዛ ሰው ጋር ፈታ ባልኩኝ ቁጥር ለቀቅ እኔ በመጀመሪያ ማለት ነው ቶሎ እንደዚህ የምስቅማው ራሱ አይደለሁኝም። የሆነ ፍርሃት ሳይሆን ግን ደግሞ ውስጥ አይከፈትልኝም ነገር አለ። እንደዛ ስለሆነ ቀስ እያልኩኝ ነው የምላመደው። ቀስ እያልኩኝ ከተላመድኩኝ በኋላ ግን ዝም ስል እንከባበር የነበረው ክብር መጥፋት አለበት ማለት አይደለም። እና እዚህ ደግሞ ያየሁት ቻይልድሽ የሆነ ቢሄቪየር ነው። ሰው ስለተቃለድን ብቻ ባንዴ አናት ለፊት ልበል ማለት ያስቸግራል በጣም። እና እሱን ነገር ማለት ነው ከሰውም ትንሽ ኦኬ መራቅ ይኖርብኝ ይሆን እንዴ ከነጭራሹ ወይ ከሰውም ልራቅ እንዴ የሚል ራሱ አስተሳሰብ እንዲኖረኝ አድርጎኝ ነበረ። እና ከሰው ጋር ስትኖሩ መናናቅም ሊመጣ እንደሚችል መስመርሽን መጠበቅ እንዴት እንዳለብሽ የሚለውን ነገር ለራሴ ተምሬያለሁኝ። እና ሌላኛው ደግሞ አንድ ሽቶ ግን ባስቀር ይቻላል ትራቭል ሳደርግ የምቀባው። ምናልባት የዛሬ አመት ምን እንዳደረጉኝ ታውቃላችሁ? ከዚህ ኢስታንቡል ሄድኩኝ። ልክ ኢስታንቡል ሲሄድ ማለት ነው የሆነ ያህል ሚሊ ሊትር በኋላ ትልቅ ከሆነ አያልፍም ብለው ፌስ ዋሽን፣ ፌስ ሞይስቸራይዘር ምናምን ወሰዱብኝ። ሽቶ ራሱ ወሰዱብኝ ነበረ። ስለዚህ በአሁኑ እንዳይወስዱብኝ በማለት ሙሉ የሆነውን ሽቶዬን ከኔ ጋር ከፎሎሚ ጋር ከትንሹ ጋር አላደርገውም። አለቅ ያለውን ከወሰዱኝ ቢወስዱት ይትሶኬ በሚለው ማለት ነው። ስለዚህ ላኮፒየም ሽታው ደስ ስለሚል ላኮፒየም እዚህ ትንሹ ሻንጣ ውስጥ አድርገዋለሁ እና ከሰው ጋር እንዴት መስመር መጠበቅ እንዳለብኝ ተምሬያለሁ። ከዛ በኋላ ደግሞ ሌላ ሁለተኛው በጣም የተማርኩት ነገር ያልጠበቃችሁት ሰዎች ሰርፕራይዝ ያደርጋችኋል። ያልጠበቁትን ሰው በጣም ሰርፕራይዝ ያደርግኝ ተመልክቻለሁ፣ አይቻለሁ። ዋት ስል ይሄ እንኳን ብዙም አይደለም ብዬ ከቆም ያልቆጠርኩት ነገር አለ። በንቀት ሳይሆን አይ ይሄ እንኳን ምንም አያደርግልኝም ብዬ ያሰብኩትኝ ሰው በጣም ተሽሎና ሰርፕራይዝ ያደርገኝ የተሻለ ሆኖ ሲገኝ አይቻለሁኝና በዛው ልክ ደግሞ ይሄኛው እንኳን ለኔ እንደዚህ ነው ለኔ ምንም ነገር ያደርግልኛል ብዬ ደግሞ የገመትኩትኝ ያሰብኩትኝ ሰው ምንም ነገር እንደማያደርግልኝ እኔ እንዳሰብኩትኝ ያህል ቦታ እንደማይሰጠኝ የተረዳሁበትኝም አመት ነው በጣም። ሌላው ደግሞ ከሰው ከተነካካ ነገር ደግሞ ራቅ ስንልና እንትኖችን ስናይ የግል የሆኑ ነገሮችን ስናይ በጣም ብዙ ቀኖችን አይዶን ነው እዚህ ቪዲዮ ላይ እዚህ እንትን ላይ አውርቼ ማቅ ከሆነ አላውቅም፣ እዚህ ቻናሌ ላይ አውርቼ ልወቅ አላውቅም። ይሄን ልብስ ልሰደው ወይስ ይቅር ቢሄድም አክቹአሊ ብዙ ልብስ የቀረኝ አይመስለኝም። አይሆፕ ብዙ ልብስ እንደማይቀር ልክ ስነካው ነው ብዛቱን ምናምን የማውቀውና ሻንጣው ወዲያው ደግሞ ኪሎ ጭምር ብሎ የሚያገኘኝ። ስለዚህ እንዳይበዛብኝ በጣም እጸልያለሁ። እና በፐርሰናል ሌቭል ብዙ ቀኖችን ስፔሻሊ ፈተና ምናምን ከጨረስኩኝ በኋላ ብቻዬን በማሳልፈበት ጊዜ ፋይናል ኤግዛም በባለፈው ሴሚስተርም ሲጨርስ ምናምን በአሁኑ እንኳን አይደለም በባለፈው ሴሚስተር ግን በጣም ላይክ ዲፕሬሽን ውስጥ ገብቼ ነበር። ሎንሊነስ ተሰምቶኝ ነበረ። በሰው ሀገር ላይ ስትኖሩ አንዳንድ ጊዜ በቃ አይደለ የኔ የሚባል ነገር የማይኖርበት ጊዜ ማንኛውም ሰው ካጠገባችሁ ሊኖር ይችላል። ግን የኔነት የመሰማት ነገር እንደዛ ተሰምቶኝ ነበር። የኔነት የኔ የምላቸው ሰዎች አልተሰማኝም ነበር በሆነ ሰዓት። ከዛም ላይ ደግሞ ሰዎችም ሊቀርቡኝም ሲሞክሩ ወደኔ ቼክ ሊያደርጉኝ ምናምን ሲሞክሩ ስገፋቸው ነበረ። ኖ አሞኬ ምንም አልሆንኩኝም ምንም ነገር የለም ምናምን ብዬ ነው ስገፋቸው የነበረውና በጣም ብቻ መኖር ግሎሪፋይ እንደሚደረገው ነገር ግን ደግሞ ከሰው ጋርም ሶሻላይዝ ማድረግ አለብን ነገር አለ አይደለ? በጣም ከባድ ነበረ። ብዙ ጊዜ ብቻ መኖርም ያን ያህል እንትን እንደሚባለው ነገር ላይክ ፐርፌክት ነገር አይደለም። ፐርፌክት ነገር የለም። ካሁን በፊትም አይ ቲንክ ቪዲዮ ላይ ፍጹም የሰው ስም ነው። ፐርፌክት እንግዲህ ፍጹም እንደምታውቁት ፐርፌክት የተባለ ኑሮ የለም። ግን ደግሞ
እኔ በቃ ብቻዬን ከኖርኩኝ በጣም ደስተኛዋ ሴት መሆን እችላለሁ ብዬ አስብ ነበረ። ግን ደግሞ ሰው የሚሞላው ማንም ሰው ሌላ ደግሞ ምንም ነገር የማይሞላው ገንዘብም ሆነ ፊልምም ሆነ ምንም ነገር የማይሞላው ነገር እንዳለ ተረድቻለሁኝ። በጣም ሰው ካልሆነ ያንን ክፍተት የማይሞላው ነገር ቦክስ ካለ ክብ ነገር ቢመጣ አይሞላውም አይደለ? እንደ ክብ ነገር ናቸው እነዚህ ኤክስትራ ነገሮች። ሰው ግን ሲመጣ ቦክስን ራሱን ሄዶ ሙልት የሚያደርገው ነገር የለም። እንደዛ ነው የተማርኩት። በጣም ሙቀት እየመጣ ነውና ጋድ ሙቀት ትጠላለሽ። በነገራችን ላይ ሻንጣዬን ማለት ነው ስንት ኪሎ እንደሆነ በግምት ነው እንጂ የምንቀሳቀሰው መለኪያም ኪሎ ሚዛን ስለሌለኝ ምንም ነገር ማድረግ አልችልም። እዛው ኤርፖርት ስሄድ ነው ኪሎግራሙን ቼክ አስደርጌ ማለፍ የሚችል ከሆነ ማሳልፈው። አይ ቲንክ ይሄ ነገር ካሰብኩት በላይ ሊሆንብኝ ነው። አንድ ሻንጣ ሞልቷል። ይሄ ይቀራል። ጫማ አላደረኩኝም፣ ጫማ አልከተትኩኝም። ወይኔ ጉዴ ፈላ። እኔ አሁን እንደዚህ አይነት ጭንቀት አልወድም እንዴ! ለምን የምጨነቀው? አንዳንድ የገዛቸው እቃዎች አሉ ለራሴ እና ለብቻ መኖርም ላይክ እቺ ልጅ መጥፎ ብቻ ነው እንደምትናገረው ብላችሁ ደግሞ የሚሰማችሁ ካላችሁ ለብቻ መኖርን ሁሉንም ሰው ፖዚቲቭ ሳይዱን ሁሉንም ሰው ነው ለማሳየት እየሞከረ ያለው። ቢያንስ ሰው የማያሳየውን ነገር ልንገራችሁና ምን አይነት ሳይድ እንዳለው እንድታውቁትም ብዬ ነው እንጂ በራሱም ደግሞ በጣም ብዙ ጥሩ ሳይዶች አሉ። ራስን ማወቅ፣ ራስን መቻል፣ ራስን ማዳመጥ። ብዙ ሰው አሁን ብቻ መሆን ራሱ አይወድም። ጸጥታ ይፈራል። ጸጥ ሲል ራሱ ይጨንቀዋል ነገር። እንደዛ አይነት ነገሮችን ትለምዳላችሁ ምናምን። እኔ አሁን እዚህ 8 ወር ውስጥ ስቆይ ማለት ነው 6 ወር ምናምን የሚሆነውን በእርግጠኝነት ላይ ኦኬ 6 ወር ማጋነን ይሆናል 5 ወር 4 ወር የሚሆነውን ከማንም ሰው ጋር ሳልተያይ ነው ያለፈው። ከማንም ሰው ጋር ሳልተያይ ስላችሁ ደግሞ እንደዚህም ሳልተያይ ነው የምላችሁ። ሱቅ ምናምን የምወጣበትን ከሰው ጋር የተገናኙበትን ምናምን የቀረውን 4 ወር ቢባል ማለት ነው። እና እንደዚህ አይነት ነገሮችን ብቻ መሆንና እኔ አልፈራም። ግን አንዳንዴ ሰውን የሚያስፈልግበት ጊዜ አለ በሚለው ነው እንጂ እያልኩኝ ያለሁት ብቻ መሆንን በጣም ያስተምራል። ለብቻ ራስን እንዴት ማስደሰት እንደምንችል ያስተምራል። በጣም ብዙ ነው። እኔ ብቻዬን መሆን በጣም እወዳለሁ። በጣም ግን ሲበዛ ደግሞ አለ አይደለ የሚያስብል ነገር እሱን ነው ልነግራችሁ የፈለኩትኝ እንጂ ኔጌቲቭ ብቻ አድርጌ ይሄ መጥፎ ነው ማለት እያልኩ እያማረርኩኝ አይደለም። ይሄኛውም ሳይድ አለ ልላችሁ ስለፈለኩኝ ነው። እና ይሄ ባይ ዘ ዌይ ለኤርፖርት የምለብሳት ልብሴ ነች። ግን ቲክቶክ ላይ ከመጣችሁ ካያችሁኝ ታገኙታላችሁ። አውጥቼን ይዛን ቀን ለማሳየት እሞክራለሁ። ግን ከዚህ 6 ሰዓት ተኩል 12 ሰዓት ተኩል በኢትዮጵያ ስለሆነ የምነሳ ቪዲዮ መስራት ልችል አላውቅም። ግን ቢያንስ ኤርፖርት ሆኜ እሰራለሁ። እቃዬን ካስገባባሁ በኋላ ስታስቡት ምንም የማደርገው ነገር ስለሌለ ማለት ነው። አይ ሆፕ ሻንጣው እንትን እንደማይሆን። ወይኔ ጉዴ! ይሄ ደግሞ እውነት አንዳንድ ሻንጣ ግን ከንቱ ነው። እዚህ ጋር አሁን ዚፕ ገጥሞለታል ግን የተለጠፈ ነው። እና እኔ አሁን ማለት ነው ወደ ገበያም ልወጣ ነው። አንዳንድ ልብሶችን መግዛት ፈልጌ ነበረ ለሲስተር። ግን ሻንጣዬ እንደዚህ ከሞላው ምን እንደማደርግ እኔ አላውቅም። እዚህ ውስጥም ደግሞ ከአሁን በፊት ሃይኪንግ ሄጄ ነበረ የሰጡን ነገር ነው። ግን እኔ ምንም ነገር አላደርግበትም። ኮፍያ፣ ቡና ምናምን ኢትዮጵያ ቡና ይዤ ብሄድ አሁን አባይ ውሃ ይዞ እንደሚሄድ ማለት ነው። ስለዚህ እዚህ እንደጥለው እገደዳለሁ። ሌላው በተረፈ ደግሞ ሜቢ ሁሉንም ነገር ላሳያችሁ የማልችል ከሆነ እንትን ገዝቻለሁ ላሳያችሁ። ቆይ ይሄኛውን ፕላስቲክ ባግ ገዝቻለሁኝ። እዚህ ውስጥ አሁን ቆሻሻ መጣያ ነው እዚህ የሚጠቀሙት፣ ግን ደግሞ እቃም ባረግበት ምን ይሆናል አይጮህ። ስለዚህ ብርድ ልብሶቼ ምናምን እዚህ ውስጥ አደርግና ያኛው ሻንጣ ካልበቃኝ ማለት ነው። የዛሬ ዓመት በጣም ጠቦኝ ነበር። ድስት ምናምን ስላለኝ ደግሞ ማድረግ ላይ መቼኝ ከቻለ እዚህ ውስጥ አደርገዋለሁኝ ብዬ ነው ያሰብኩት። ከዛ በተረፈ ደግሞ እንትኖች አሉ ትርፍ ምንድነው ይሄ? ከዛም በተረፈ ደግሞ ማለት ነው የተከፈቱ ግን ደግሞ ኩክ ያልተደረጉ አሉ አይደለ? ሩዝ፣ መኮሮኒ ምናምን አለ እና ዘይት፣ ጨው። እነዚህ ነገሮች ደግሞ ማንኛውም ተማሪ እንደሚያደርገው እንትን ነው የማደርገው። ኪችን ነው የማስቀምጠው። ኪችን አስቀምጠውና መውሰድ የሚፈልገው ሰው መተው ይወስዳል ማለት ነው። እዚህ የሚቆዩ ትራቭል የማያደርጉ ወይ ቆይተው በጣም ትራቭል የሚያደርጉ ካሉ ሌላ ውጪ እንዳይወጡ ማንኛውም የማንፈልገው ነገር እዛ ነው የሚሆነው። ግን እዚህ ጋር የማሏሻው አንድ ነገር ቢኖር ማለት ነው ያልተከፈተ ሩዝ አለኝ። ላይክ 1 ኪሎ ነው ምናምን እሱን መስጠት ነው ያልፈለኩም። ስለዚህ ስላልተከፈተ ምን ይሆናል 3 ወር ቢቀመጥ ከ3 ወር በኋላ ተመልሼ ስለምመጣ ስለዚህ እሱን ራሴ ጋር ነው የማስቀምጠው ብዬ አስቤያለሁ። ጃጅ እንደማታረገኝ ተስፋ አድርጋለሁ። ተማሪ ነኝ፣ ሴቭ ማድረግ እኮ አለብኝ። እዚህ እኮ ልዝናና አይደለም የመጣሁት ልማር ነው እንጂ እንደዚህ አይነት ነገሮችን ነው በቃ። እና
ይሄ ደግሞ የመቼ ነው? ወይ ሲያምር! ሙቀቱ በመብርሃን ስም እነዚህን ስገዛቸው ትዝ አይለኝም። ያምራሉ። ጥቁር እኔ ካለኛ ጥቁር ግዢልኝ የምትለው ለሲስተር ነው። እና በተረፈ እንግዲህ ዩ ጋይስ እንደነገርኳችሁ ነው የማደርገው። ስለምግቡም ስለ ድስቶች ምናምንም ደግሞ እዚህ ስቶር አለ። ስቶር ስላችሁ እንደ መጋዘን ነገር አለ። ስለዚህ ሱቅ እንዳይመስላችሁ ብዬ ነው ስቶር ስል። ስለዚህ እቃዎቼ ምናምን እዚህ ማስቀራቸውን እንግዲህ የትምህርት ቤቱ እንትን ላይ ነው ማለት ነው የማደርገው። እና ደግሞ ማንኛውም ጥያቄ ካላችሁ ለመመለስ ዝግጁ ነኝ። ስለዚህ ጥያቄዎቻችሁን ኮሜንት ሴክሽን ላይ ብታስቀምጡልኝ ልመልስላችሁ ዝግጁ ነኝ። ይሄ ቪዲዮ ኢን ኤኒ ዌይ አይ ዶንት ኖ በማንኛውም መልኩ እንግዲህ እንደሚጠቅማችሁ ተስፋ አድርጋለሁኝ። በጣም ሙቀት አለ እና ደግሞ አሁን ግማሽ ሻንጣ ካዘጋጀሁኝ በቃል ነገ ደግሞ እሁድ ስላለ ማታ ደግሞ ስላለ እንደዛ እያደረኩኝ ነው ልቀጥል ያሰብኩትኝ። በዛ ላይ ደግሞ ገና ቤት አጸዳለሁኝ እንዳልኳችሁ ቤቱ ምናምን አጸዳድቼ ንጹህ አድርጌ ስለሆነ መውጣት የፈለኩትኝ ሙሉ ስቴፖችን ከእናንተ ጋር ለመቅረጽ ትንሽ ያስቸግረኛል። ስለዚህ የዛሬ ቪዲዮን በዚህ አጠቃልላለሁኝ ማለት ነው። በቀጣይ በሌላ ቪዲዮ ድጋሚ እስከምንገናኝ ድረስ ይሄን ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ እጋብዛችኋለሁኝ እና መልካም ጊዜ ይሁንላችሁ። ባባይ